جوبيه عجب عجب جدا مقدمدم عبنا وامني جوبيه نانشكشكني من جلانجرا شبر وجني جدا مقدمدم هرمنا نشفتو بيتين قوتا جريشي በደቡብ ወሎ ዞን በቃሉ ወረዳ በሐርቡ ከተማ ነው የምንገኘው። ቃሉ በጣም ውብ በሆኑ የወሎ እንስቶች ትታወቃለች። ከዛም ባሻገር የሐርቡ ፍሎሃ የገታው ሼህ መቀመጫ ናት። ዛሬ ወደ ሐርቡ ያቀና ነው ለሌላ ጉዳይ ነው። ሐርቡ አንድ እንቁ ወጣት አላት። ማን ካላችሁ ኡመር ዘሙዬ ጋር ቆይታና ኧረ ተይ ዘሙዬ አረ ዘሙንገቶ ያባትሽን በሬ ሶረንን መስለሺ ያባትሽን በሬ መጋልን መስለሺ ይሄ ልጅ አበዴ ታስቢኛለሽ የተከበራችሁ ውድ ተመልካቾቻችን ዛሬ በልዩ ዝግጅት ወደ ወሎ ተጉዘን አንድ በጣም ድንቅ የሆነ ዘፋኝ ጋር ቆይታ እናደርጋለን። ኡመር የአባቱ ስም አይታወቅም። የአባቱ ስም ዘሙዬ ይመስል ኡመር ተብሎ በመቀጠል ዘሙዬ ሲባል ነው የምናውቀው። ኡመር ዘሙዬ እንዴት ነህ ሸጋው? አለን አልሐምዱሊላህ። እናንተ ደግናችሁ እናትዋ ተያሳቡ ከረምቱ እንዴት አከረማችሁሳ? ደህና ነው እንዳንዘያየር ይሄ ኮሮና ሆሳ ነገር መጥቶብናል እናትዋ አላህ በነጃ ያውጣን። አረዳ ስማማ ነይ አሞህ ነበር እንዴ? ጥቂት ቁልቁል መጥቶኛል። ወረታይ አካረመኛ እንዲህ ያለ ቆይታ እናደርጋለን። ውድ ተመልካቾቻችን ኡመሬ እይ ዘሙ እንዴት ናት? አረ ዘሙ ነገር ውሃ አጣጣል አንተው እንዴት የሷ ነገር ተው አንተው በመሐባ እንገናኛለን። ለስል ደግሞ እንዴችም ያለ በሽታ ይዛ መጣ የሰሞኑን ኮሮና የሚባል ነገር ወንዝም ወርድ ያጣቅብ ተዘግታለህ። እንደው ስለ ዘሙ ሲነሳ ይቺ ዘሙ ማናት ይላል ሰው። ማናት ዘሙ ኡመሬ? ዘሙ ማለት እንግዲህ የኛ ሀገር ሰው ዘሙ ፋጦ ከዲጃ ሉባባ ነው። አብዛኛው ሙስሊም አካባቢ ነው የኛ አካባቢ እና ስማቸው ዘሙ ፋጦ ያው መሐባህን ቶሎ ብለ ስሟን አጠራም ያው በዘሙ ነው የምገልጣት የቆሌ ነገር ነው አንተው። ሲዘሙ የሚለው ሙዚቃ በጣም ተወዷል። አዎ እንዴት ተሰራ? ዘሙ አንገቶ ማለት እንግዲህ ያው መገለጫችን የኛ አካባቢ ያው እንደነገርኩ ስማችን ያው ብዙ ከእስልምና ጋር የኖሩ ሰዎች ናቸውና ሙስሊሞች ናቸው አብዛኛዎቹ እኛ ጋር እና ስማችን ለፋጡማ ሉባባ ሩቅያ ሪሃና እንደዚህ ነው። ዘሙዋ ያለ ጊዜች ዘሙ መረጥኩኝ ስሟንታ እስቲ ረዘሙ አንገቱን ዝለቃት ለዝለቃት እንዴ በሙዚቃው አንዱ በቃል መጀመሪያ እስቲ ረተይ ዘሙዬ አራ ዘሙ አንገቶ ያባትሽን በሬ ሶረንን መስለሺ ያባትሽን በሬ መጋለን መስለሺ ይሄ ልጅ አበዴ ታስቢኛለሽ ይሄ ተወቃ ጊዜ ነው ምንድን ነው አንተው ወላሂ እዲያ ተሰቀስብኛ አቦ ኧረ ተይ ዘሙዬ አረ ዘሙ አንገቶ ያባትሽን በሬ ሶረንን መስለሺ ያባትሽን በሬ መጋልን መስለሺ ይሄ ልጅ አበዴ ታስቢኛለሽ ዘሙ እንደው ረዘሙ አንገተው ተብሎ ከመዘፈንም ባሻገር አንድ ሙዚቃ ላይ ደግሞ ዘሙን ወደህ አንዱ ኡስማን የሚል ሰው ትግል ገጥሞህ አረቶ አንተዬ እንደለው ነገሩ በጅስምም በጉልበትም በይሬን ይበልጠዋለሁ ድራማ ሰራ ብለው እሱ ዘባኝ ተንቶ ላይ ሆነ ያልቀ መንበሩ ቢበታች ያለው እስማኤል ታቆለ ማቀርቀህ የሚዘው አቆለ ኩላጫ ኩላ በልቶ እንዱ ጠግቧል ፋጣይ ለፍጀለ ላይ አግኝቶ ዘሙ ዋለ ከፈሩ ዳጀት ዘሙ ማጨረቃ ታንገቷ ተመጓሙ ታንተ ምን አልከው
የማላሁ ተዓላ ጅስሙንና ዱላውን ሰጠኝ ፍርሃት አለኝ እሱስ ሞቅባቃ ነው የምልህ ባይሆን እኔ እንኳ ፊት ለፊት ጥቂት ፍርሃቱ አለኝ ተኋላው ለመምታት አግዝሃለሁ ድሬዋ አይ ፋጤ ለፍጀሌ ላይ ዛሬ እንዲመጣ በላኛለህ እንሂድ እንዴ አህዲያል ወራ ሰበርቀዋለሁ ወላሂ እንግዲህ አስኔ መብቶቹን ጉረን ያልጎር አንተ ወለኝ ለነጋችን ይዘህልኝና ደግ እንግዲያስ እንግዲህ ድሬ ደግ አው ድሬና አይ እንደው ምን አልባይ ዱላው ምን አልባይ መካሽ ላይ ተቀርጥጦ ወደቀ እንደው ባህር አንጀቱን ለመውጊያ አንካሴ ላይ ያዘኝ እጅ ሙዲያም ቢሆን ደግ እንግዲህ ወላሂ አው ድሬና አይ እንደው ምን አልባይ አንካሴውም ዱላውም ተጃችን የረገፈ እንዲሁ ለማንኛውም እንደው ለጥንቃቄው ይሄን ግን ላይ ያዘው ያዘ የባህር አንጀቱ መውጊያ እውነትን ነው ደግ አው ድሬና ማይ ምን አለባይ እንደው ጢሻ አሯሯጡን እንደሆነ አንዱ ጉድጓድ ገብተን ተምንወርቅ ባትሪ ላይ ያዚ አራውን ሰኔንም ፈርታ አስፈራኸኝ ኧረ አንድ ገንቦ ውሃ አንጀቴ ውስጥ ገባ ፈራሁኝ እስኪ በርታ በለ ሰላህ በርታ ደግሪ አስተው ሂድ ይዛለ አው ድሬ አይ ብቻ መህር ፈራው ተኋላ መታኝ እንደው ሳደው እንግዲህ አብረን እንግዲህ እኮ ተቀደም አንተ ተፊት ደግ እንግዲህ አንድ ቀን ታዛ ወሬሉ ጠሩንና እጅ ሲመሞቀ ዘሙን ምን መስል ስትፊት የሳይ አንስቼ በቅቤ መቀበያው ባናቱ ተከልኩት ኧረ አይደለም ባህሉን እኮ ነው ኧረ አይደለም ኧረ ቆይማ እኔ ዘሙን የመሰለሽ ታጫለሁ አቦ ዛሬ ደምቄው ለድኝ አናት ሲነሳ ደግሞ አንድ ነገር ትዝ አለኝ እሺ ያናት ይዞታል በላ በግድ የከተማ ልጅ አይኮን አንገት ስለ ጸጉር ላነሳ ነው ደግ አረህን ጸጉር እንኳን ባነካውም ግድ የለም ጸጉሬ በሆነ ጊዜ እንደው እንዴት ያለ ጎፈሬ ነበረ አቆይታለሁ ትምትም ነበር ኮላይ ሲታዳ ምን ወሰደው አረ የቀማኝን ነገር ምን አወኩት ታርቡ መልምለው ደሴት ይወስዱን እስቲም የሚባል ነገር ውስጥ አስገቡኝ መጀመሪያ አይሆን ይላጠኝ አይደለም ነው ይሆን አይደል አንደባበቅ የፋርሟ ነገር አውቆው ገሽልጦ ጥሎኝ ፈርሟ ሁለቷን ፈርም ደሞ አስሪያት አደርኩኝ ምን እንዲሆን ፈልገህ ጠጉሬ ይሄ ጠጉሬ ቁንጥጥ ያለ ነበር ሽቦ ነበር የሚመስላው ይሄ እንደ ቃሽቦ ነው የሚመስለው ነው የመጣው ነው ቃሽቦ እሺ ታዋላ ሁለቱን አሰርኩትና ለሊላይ ብድግ ብል አይኔ ምዳር አድሯል አይኔ ቀይ ሆኗል ይሄ ቱቶ ተነርሎ ሊሄድ ነው እየተለመጠ ትርክም ይላል ይሄ ጭንቅላቴ ላይ ለምን ነበር ግን ያሰርከው ጉር ተሰራው አልኳ እሺ ባንዲ የፍሬዝ እንዳጃ ያለ ሁለት ልከፍል ነው እንደሱ ንሻቲል ባንዲ ከተማ ልጅ ባንዲ ከተማ ሆኜ ታታይ ሱሪን አስጠብቤ አሰባብቶ ወግጅልል ነበር ይማ ተዛው አላህ ያጅበውም ጧት ብድግ ስል እናቴ እስቲ ዋርግ በጭንቅላት ትለኝ ይሄን ሁለቱን አነሳዋለሁ ቆዲያ ላይ ጥፍሬ ላይ ቆዲያ ፓርም ለትንሽ ጊዜ ነው የሚቀባው አይደለ ለ30 ደቂቃ ነው ለ10 ደቂቃ ነው አሉ እኔ ደግሞ አዳሬን በደንብ ለስልሶ እንዲያድርልህ የሱን ሻቲልን ፍልማይቼ በብስክሌት ሲሄዳቸው ይሄ ለሁለት ተከፍሎ ንፋሱ ብርግድ ያደረገው ጊዜ እንደሱ አደርጋለሁ ብዬ ጉር ተሰራሁ ወይ ኡመር ዘሙዬ በነገራችን ላይ ከታች አንደኛ ደረጃ ተማሪ ያለ ሙዚቃ ትምህርት ጊዜ ሲጀመር ኡመር ይስፈን ነበር የሚባሉ አሉ እንዴት ነው ሲለማን ነገርክ ይሄ ጋዜጠኛ ነገርኛ ነው እናንተ አዎ በፊት ሙዚቃ ክፍለ ጊዜ ወይም ደግሞ የረፍት ጊዜያችን ላይ የሬዲዮ ፕሮግራም እስከሚደርስ ድረስ ያው መቼም ትምህርት ቤታችን በህዝብ የተሰራች አይደለ እዛ ፏላይ ነው ወጣ አርገው የሚያስተምሩን የኛ ሀገር ሰው እኮ ጠንካራ ነው በዚህ በኩል እንዴት ትምህርት ቤቷን ራሱ ነው የሰራት ወላሂ አዋቶ አንድ አፍታ በድንጋይ ተወንዝ ድንጋዩን እያጋዘ ከማ አርጎ መንግስቱንም ታይጠይቅ ወላሂ የኛ ሀገር ሰው እኮ አደጋለው አንተ ወላሂ ሰው ነው ለመንግስትም ተገጅና ያየህ እንዲሆን ታዛፉ ስር እየወሰዱ ነበር የሚያስተምሩን ዛፉ ስር እየወሰዱ ሲያስተምሩን የዛን ሰዓት እንግዲህ ኡመር እስቲ አንድ አውጋን ይሉኛል እዛ ወግቼ ድልቅላችኋለሁ ተማሪ ሁሉ ወደኛል የሰው መቼም ተፈረንካ የሰው ሙሐባ ይበልጣል አልহামዱሊላህ ረቢል ዓለሚን የዛን ሰዓት ነበር እንደዛ ማረጋው አንተው ኡመሬ ለፍጀሌም ላይ ጉዳይ አለው አሉ እንደው በረበርከ ይጨርሳ አንተው እንደቂት እንደው ድሮ ለፍጀሌ ሀርቡ ላይ ስለ ሀርቡ በኋላ እናወጋለን መቼስ ኋላ እናወጋለን ስለሷ ሀርቡ ላይ ለፍጀሌና ሰርግ ባለ ቁጥር ኡመሬ ድሮ አይጠፋም ነበር ያወራረድ ነበር አስመታው ነበር ወላሂ ምነው ገና ምነው ገና ምነው ደሞ
እርሻቸው አትክልት መሬታቸው ወዳ ወራባ ነው እንጂ ካመነም አይከዳ ዱላቸው ሐሮሬስ ሽርጣቸው በርበር እንደምን ነው ሐርቡ የሙሐባው አገር ሰበርበል ዘራ ይዘራ አይዘራ 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 አልኩ ጊዜ እኛ አገር ሰው እምድር ነው የሚገባው አንተው ብርብስ መስመስመስመስ አይጠጉሬን ቀማኝ እንጂ ዋጋህ ነበር ከሐርቡ ልንነሳ ነው እንግዲህ መርሐባ የሁሉ መነሻና ከሚሴ እንሄዳለን እንሻገራለን አርጎባ አፋርን ዘልቅና እንደዚህ ክብ ሰርተን ነው ኢንሻአላህ ሐርቡ ልንነሳ ነው አዎ ሐርቡ እንግዲህ ተመልካቾቻችን በደቡብ ወሎ ዞን በቃሉ ወረዳ የምትገኝ ከተማ ናት ሐርቡ ሲነሳ የሐርቡ ባኒ ያልክ መሃል ላይ ስለ ሐርቡ ባኒ ታወራለህ እስቲ ከግጥሙን ጀምር እዋጋብሻለሁ እስቲ ሰበር ጦሬ ደመኛም አልፈራ ሐርቡ ነው አገር ይላልው ገባህማ አዎ ታይበኑ ሲዘልቁ ይታያል ላይበኒ በኒ ማለት ሜዳ ነው አሁን አገራችን አሳያለሁ እዛ ዜድ መንገድ የሚባል ወዳዳሚ መቃኛ መንገድ አለ እዛውን አንዴ ተቀርጥልኛለህ እቀጣለሁ በቀን 20 መኪና ነው ሸንኮራ የሚጋዝባት ወላሂ ተሐርቡ የሐርቡ ከሸንኮራ ጋር ነው ሳያበጁልን ቀሩ ታምን ይደረጋል አሁን እንግዲህ ተዛየህ እንደሆነ ሐርቡን ተቀርጣታለህ ታይበኒ ሲዘልቁ ይታያል ላይበኒ ትጣፈጭኛለሽ እንዲ ሐርቡ ባኒ ይላለሁ ድሮ 10 ሰንቲም ነበር ባኒ ዳቦ አረ ዝም በል ጧት ያንንን በሻይ እንዲ ያያተኮም ገነካ ጊዜ ዝም በል ተዝረጥርጠህ መዋል ነው ሀብቶችን ይዘህ ወየ ተበኒ ሲዘልቁ አሰዋንደ ነው ይታያል ላይበኒ ወየ ትጣፈጭኛለሽ አሰዋንደ ነው እንደ ሐርቡ ባኒ ወየ ልዋጋብሻለሁ አሰዋንደ ነው እስኪ ሰበር ጦሬ ወየ ደመኛም አልፈራ አሰዋንደ ነው ቃሉ ነው ከሐርቡ ባኒ ተነስተን ትንሽ ተጉዘን ከሚሴ እንረፍ እሺ ከሚሴም በጣም ወደውና በክሊፕም የሰራህለት ሙዚቃ ነውና ስለ ከሚሴ በኦሮሞኛው ሙዚቃ እንጀምር እስኪ ላፎ መጋንደሜ አለስ መጋንደሜ ኮቱ ያ መጋሌ አሪቲና ፈርጊ እሺ ሙዳይ ኬሳ አኔ ቁልፎን ዱፉ ትዳረን በሌሳ እላታለሁ አረ ባቲ ከሚሴ ስጋዬ ዝሁኖ እዛው ቀረ ነፍሴ ባቲ ሲባል ደሳለኝ ምንኛ ከሚሴን ሲያነሱት ዳሳለኝ ምንኛ ባገነጋ ዱፍተን ጆሌ ብዬ ከኛላችኋለሁ ወላሂ ሲስከ ኦሮሞኛውን ወደ አማርኛ አምጣልህ ወደ ኦሮሞኛው ማለት አሪቲና ፈርጊ ሺድ ሙዳይ ኬሳ አኒ ቁልፎን ዱፉ ትዳረን በሌሳ ማለት ያን አሪቲሽን ሙዳይ ውስጥ ያለው ላኪልኝ እጫጉላሽ ወይ ምሰርግሽ ቢመጣ ትዳርሽ እንዳይፈርስብኝ ነው ዘሙዋ ማለት ነው ያው ነው ወደ ዘሙ አስጠጋው ይሄው ዘሙ አረ እንደው ወዲያ ለሙሐባ ጉዳይ ነው አንተ ዘሙ ነገር እንዴ አረ ወዲያ ተወኝ አንተው ከሚሴ ላይ በጣም ተወዳጅ ሆነው ለፍጀሌ የሰርግ ሙዚቃንም ሰርተዋል አንተ አዎ እስኪ እሱንም በልልን እስኪ ከሚሴ ዋናው ቱባው የሚመታበት ሚስክታ የሚመታበት አለ አይደል ማጋንዳሜ ላፎ ማጋንዳሜ ሃሌ ማጋንዳሜ ዳማ ማጋንዳሜ ላፎ ማጋንዳሜ ሃሌ ማጋንዳሜ ዳማ ማጋንዳሜ ላፎ ማጋንዳሜ ሃሌ ማጋንዳሜ ዳማ እያኔ መጋላ ሰንደሌ እያኔ መጋላ ሰንደሌ እያኔ ናሪቲ ናፈርጊ እያኔ ናሪቲ ናፈርጊ አሬቲ ናፈርጊ ዋሆዬ እሺሙ ደኬሳ ዋሆዬ አኔ ቁልፎን ዱፉ ዋሆዬ ትዳራም በሌሳ ዋሆዬ አሬ ነገር አንተን ማበጠረ ተቆንቦልቻ ወስዶ ልንሻገር ነው አርጎባ መርሐባ አርጎባ ባህል ቡድንም ላይ ተጫውተሃል አዎ አርጎባ የኛ አዋሳኝ አይደለም ደማችንም አንዲ ነው ወደ ታይዳፋታሉ ያው እኛ አንድ ገበያ ነው የምንውለው አንተው ያው አርጎባ ማለት እኮ ይሄ እኮ ዝቃና ብሎ ወረዳውም እኛ ጋር ነበር ያው የወረዳ ጉዳይ ሆነ እናስገቡ ተባሉ እንጂ ወደ ሀገራቸው ሄደች እንጂ ወደዛ እዛች እንጂ እኛንም አላህ ይተካ እንደ ግሺ እሺ አርጎበኛ ትዘፍን ነበር አዎ እስኪ አርጎበኛ ተጫወትልን
አረብ ገባ አሉ ስሙን አሳንሰው የኛ ገር አርጎባ የሰው መሰረት ነው የጥንት ስልጣኔ የቆንጆች አምባ አሰላም አለይካ ያውዱ ሀጀባ ያ ረቢ አርጎባ ጀነት ይግባ ተብሏል አሞቼ ሚነቼ ሌላቼ ወረዳቼ ቢናድሐር ሰዬ ጀራር ግረዬ ድናሞ ድሐር መማሁለዬ نورو سلام على حبيبي سلام على نورو سلام على حبيبي سلام على نورو سلام على حبيبي سلام على نورو سلام على حبيبي سلام نورو سلام على سلام على حبيب سلام على سلام على نورو سلام على حبيب سلام على زرد بحل حعرقو باقيه قطرو ببحل حعرقو باقيه شوكنا طلعها بجرو طبيه شوكنا المدينة بجرو طبيه شوكنا عمويه بجرو طبيه نور سلام على حبيبي سلام على نور سلام على حبيبي سلام نور سلام على حبيبي سلام على نور سلام على سلام على حبيب سلام على نور سلام على حبيب سلام على نور سلام على حبيبي سلام على هلا بني እንሻገር እንግዲህ በዛው ባርጎባ ሀገር አርገና አፋር ልንገባ ነው መርሐባ አፋርም ትዘፍናለህ አፋርኛም ትዘፍናለህ እንደው አላህ መቼም ቋንቋውን አልነፈገኝም እነድፈዋለሁ ሁሉንም እስቲ አፋርኛውን ዝለቅ አይተዲደ ዲደያና ፈራይዲደ ፈሪዋይታ ሊማቢነ ቱቱሑትካ ትነጊንስነ ቱቱሑትካ ነጊንስነ ሄረባ ማኖይ ማፋናይ ወላንዛላ ማኖይ ማፋናይ ዲገረጋ አና አፋረ በሪንኪና በሳለያ Yakala, apara maharite, yakala, ani gandi baro, yakala, ana apara bari, yakala, gandi baro, yakala, badamano dide, yakala, badamano de, dikirai, ana apara bari inkilai basalia, aliyat, ana apara bari, yakala, ana apara bari, yakala, gandi baro, yakala, gandi baro. Digere. Ali Abbas. Hay. Amalia. እስኪ ከአፋር አርፈናል ከአፋር ተነስተን ወይ ልንገባ ነው አሁን አዲስ አበባ ልንገባ አዲስ አበባ ወሰወግ የነ ሙሽልቅ አገር አዲስ አበባ ልንዘልቅ ከብሸጥበት ውበሬ አዲስ አበባ አሉ ይሄዳሉ አንዴ የነ ሞላቂት አገር ወርቅ ቢታፈስ አዲስ አበባ የሄድከው በዋናነት አቅደ የሄድከው እዛ አንድ ሰውዬ ፕሮሞሽን አሰራለሁ ብሎ አሬ ለቀጣፊ ህዝብ እንዴው ከዛ አዲስ አበባ ወሰደና ምን ሆነ ንገረኝ እስቲ መጀመሪያ ከዚህ ሰው መቼም ተይ ወሰደኝ እኔ አንተ ወንድም ሸንኮራውን አንድ አፍታ ቆራረጨ እኛ ጋር ሸንኮራ አትክልት ርካሽ አይደለም ብርቱካኑንም ትርንጎውንም ተድሪማ ተወራ ባስመጣሁኝና ተሲትርም ጨምሬ እሺ አንድ አፍታ በኬሻ አስቆጥሬ በአዲስ አበባ 62 ብር ከፍዬ ሄድኩ በአውቶቡስ ተምህል ታልነካል የባብዟል ያሉ ጊዜ ተይሁ ስጋ ጀምሮኛል ተዛ ምን አላ ተዛ አዲስ አበባ ደብረ ብርሃን የሚባለው ደብረ ሲና የሚባለውን ማላቅ ያረ ወለዲድ ምሂት አላቃት እሺ ተዛ ወጣታ መጀመሪያ ጊዜ ነው ሽቅብ እየናጣቸዋል ጎኔ እየደረሰት ይመልሰኝ እኔ ምትወጥ እሱ ጋር ትግል እሺ ጠጉራን የፈረፈረ ሴትዮ ተፊት ያለ እሺ አዲስ አበባ ገባን አይደለም ተዛ ወዲህ አንዴ ሽቅብ ሊነጥ ይስል ጓደኛዋን እሷ ተፊቷ ወንዱ ጋር ናት ነገረው ተይሃወጣይና ፌስታል ሰጣት እሷም ሽቅብ ሲነጣት እኔ ደግሞ በፌስታል መንጣላይ ብዬ ብቅ ተልሷ አላካ እንዲህ ነገር ነው የጣለው እሷን ያየው ጊዜ ተጣላች አዲስ አበባ ገባን ሰውየውን ስልክ ስደውልለት አዲስ አበባ ስደርስ ስልኩን ዘጋ
ከዛስ? ኧረ ምን ተዛለው በኋላ ላይ እዛ አሜሪካ ግቢ ነው አሉ የኛ ሀገር ሰው የሚገኘው ፈልጌ እዛ ሄድኩ። እሺ እዛ ስሄድ የኛ ሀገር ሰው ሰልጠና የጀምራለኝ ቤት እኔ ሽመሌን እንዲያስኩ ነው ጥጌዳስ አይኔ ሙልግጥ እንዳለ ነጋ። የነጋ ጊዜ አንድ ሀገር ሰው አገኘው። የውሃው ችግር አሁንም አልተፈጠመ። ውሃ ችግር አሁንም አለ። የውሃ ባንብ እንገዛለን ብሎ የኛ ሀገር ሰው ሄዷል እዛ። በየዓመቱ ነው የሚበላቸው እዛ ሀገር። ትኩረትም አልሰጡን እንጂ አሁንም እየተበላሸ ነው። 27 ዓመት አይገዛል ይሄድ ኢንሻአላህ። አሁን ባበይ ጊዜ ይገዛል፣ የማይገዛ ነገር የለም። ይገዛል። አብሽር አሁን ኋላ ይሄ እንደሆነ እዛ ሄድኩኝ። የኛን ሀገር ሰው ያዛልኩት ያቺን ያዛልኩትና ቀዋን እንደ ዝም ብዬ ስዳፋ አውቶቡስ ይሄ አንበሳው ተኝቷል። አውቶቡሱ ላይ አይደለም አንድ ቦታ ላይ እንደው አውቶቡስ እንትን ደጃፉ ላይ አንበሳው ተኝቷል። ያን ያየው ጊዜ ሲልህ ሀገር ሰው አንበሳም ያለ ምን ያለ እንደ ብዬ እንደ መጠጋትም እንደ መፍራትም አልኩና ስል ሰዎቹ እየሄዱ ጠጋ እያሉ ፎቶ ይነሳሉ። ይሄ ነገር ሩህ የለውም በሰል አልኩና ትክክላ ብሔራዊ ቲያትር ነው አሉ። እዛ ቆምኩና እምባዬ ጠብጠብ አለ። ምሳ ሰዓት ደረሰ። ይሄም ከንፈሬም ደረቀ። 7 ብር ናት ኪስ ያለ የቀረች ማዲዮ ላይ ሄድኩና ስልክ ደወልኩለት። ጋሼ ወበኔ ያስኮለኮልከኝ አይደለም ቶሎ አሁን አትመጣም አልኩት። ወይኔ ያለው እዛ አንበሳው ስር ቁጭ ብያለሁ። ወይ ተኛው አንበሳ አለኝ። እዚህ ምንድነው ሀውልቱ ጋር ነው አንዳችም ያለ አንበሳ ተኝቷል። ደጃፉ ላይ ተቆም ያለ ሰዎችን ፎቶ እየተነሱ ነው አልኩት። መጣና ወሰደኝ በቶሎ ባስቸኳይ። እዛ ሄድን ጊዜና ምን አለህ ቤቱ ገባን። ወሰደኝ። ቤት ተገባን በኋላ እህቱ ቅብጥ ያለኝ ነገር እህቱ ረገኝ እህልም ነካም መስልህም እንዴው በከጨረሰች እንጂ አክ እንዴት ነው እራትክን በላክ ትለኛል። አሁን እኔም ደግሞ ፋሽን መሰለኝ። አየ ከታላልኩኝ ምሳማ ያቀርቡ መሰለኝ። መቼ መተህ ነው አለች። መቼ መተህ ነው እስከለኝ አሁን ነው አንተ ጭራሽ ወድብሶሃል። አሁን ትተኛለህ እንዴት አነጠፍሽልኝ ተኛለሁ አልኳት። እንደ ወሎ ቋንቋ ያመልጥህ ነበር አሉ ጂስሜን ምናምን ስትላ። ተዛ በኋላ እነሱ ለካ ቢያጆን ላይ ምንድነው የሚሉት ባኞ ቤት ነው። ባኞ ቤት አሉት። እኔ እሺ ባኞ ቤት ግባና ተጣጥብ በቃ ምናምን ብሎ ሳሙናና አንዳች ጡል የሚያህል እንትን ሻምፖ ይዛ መጣኝ። አሁን ነው ሻምፖ መሆኑን የባነንኩ። ያን ያታከው ወይ ታቀላሃለሁ። ተርሻ ቤት ነው ቤት እርሻ ነው። የኛ ሀገር ሰው ልማት ነው። ሸንኮር መቆፈር ነው። አትክልት ነው። ማንጎ ነው። ሻምፖ ይታቃል። ወይ ታቀላሃለሁ። የኛ ሀገር ሰው ቢያፋ ብዬ ቦርከና ላይ ለጢስ ያገጭ ገባለሃለሁ። አሁን ዋላ ያለ ጊዜ ናገባለች። ቆይ እንግዲህ ጅስሜን ነው እንዴ አልኳት። ምንድነው ጀሰመ? ኧረ ቆይ እንጂ ገላህን ነው እንዴ ጀሰድህን ነው እንዴ የምትይው አልኳት። እሺ ምንድነው ጀሰድ? ኧረ አትሞላፈጪ ገላዬን ተሆነ ልታጠብክ አልኳት። አይዋ አለች። ገላ ገባት ገና ገባ አይዋ አለች። ገላዬን ተሆነ ልታጠብክ አልኳት። ችክ ፋሽን መስላ ነው አንተ የምትላት። ተዛ በኋላ ረገ ጆሮዬን ይዛ ጓደኞቼም ሲመጡ ናማ አንተዬ ናቶ ነው በናፈር ትለኛለች። አለሁ ብዬላለ ጆሮዬን ይዛ እንደ እንጀራ ታቀርበኝ ጀመር። ሰው ፊት እንዲህ ነሽና ጋሽ ዛሬ አገሬት አልመለስከኝ ሙቼ እገኛለሁ አልኩ። ባሰሆድ ባሰኝ። እሱም ደግሞ ደቡብ ሂጄ ካልቸር ቀርጬ ኧረ እኔ ስላንተ ካልቸር ምን አገባኝ በቴሌቪዥን አሳያለሁ ብለህ ይዘህ መተህ እናቴ ናፍቃኛለች ቶሎ መልሰኝ አልኩት። ተዛ በኋላ ቦርሳ ገዛልኝ። ይሄ ኪስ ቦርሳ እሺ ሸቀቅ ይላል። ይሄ እንደ ኪቶ ጫማ አይደለም አለ ጊዜ 600 ጎራዴ 96 ላይ ነው 6000 ነው የዛን ቀን 600 ለትምህርት ቤት ብያሰለኋት። ያው የኛ ሃይስኩል እኮ አሁን ነው ህዝቡ አዋጥቶ የሰራት ኮምቦልቻ ነው የምንማረው። ነበር ሃይስኩል ትምህርት ቤት የለንም። ያው የዛ ጊዜ መንግስቱም ትኩረት አልሰጠን። ህዝቡ በራሱ አዋጥቶ አሁን ሃይስኩል ሰርቶ እንዲህ ሊማሩ ቅጤ አሁን ፈራርሳለች እንጃ። አሁን ትኩረት ሰጥተው ታልሰሯት እንጂ ትምህርት ቤቷን ፈራርሳለች። ሰው ላይ በየገጠሩ በየከተማው ድንጋይ ላይ ቁጭ ብሎ እየተማረ ነው የኛ ሀገር ሰው። አሁን ችግር አልተቀረፈ። ታዲስ አበባ ሰላሁኝና ሃይስኩል ኮምቦልቻ ስለሆነ የምማረው ብዬ ማሬ ፈረንኳን አሰለኋት። መናኸሪያ ገባሁኝና ጉራ መሰለኝ በቦርሳ ብር መያዝ እንግዲህ አዲስ ሆነብኝ ለኔ። እሺ ሰው አውጥቶ ቀስ ብሎ ስለናቱ ቡና ገዝቶ ቢመጣ ተኋላ ኪስ ያወጣሁኝና ሸቀቅ አድርጌ ስከፍታት እና እጅሬ በርቀት አይተውኛል። ለካ ተበላ ተውተው እኮ እንግዲህ መንግስት ነኝ አልኩ። የዛን ቀን 600 ይጀልም እንዴ ተኋላ ኪስ ሄድኩኝና ትኬቷን ቆርጬ እባስ ውስጥ ጥልቅ
እዛ ጥልቅ እንዳልኩ ወንድሜ ናንጣ ትኬትን ሲለኝ ስትት ሳረገው መኪና ቁጥር ባሳሳስተሃል ሲለ ለምን ምን ነው እዚህ ነው እንጂ ቦጋሴ ክርክር ግን አውርዳ ታጭ ማለት ሲለኝ ደነገጥኩ። ያጎበዝ ነኝ እንዴ በጥፊ የተመታው መሰለኝ። ወርድ ስለካ ናጅሪያ አግኝተውኛል። ኮላሊቴ ብቻ ነው የቀረው። ያገር ሰው ታያወሳ ነው አንተ ምን አለ ቢተነፍስ ወሰዱ። አሁን እኛ ያገር ሰው አንድ ሌባ ታየን ወሰደ ወንድሜ ቀማክ ያዘቅ ያዝ ብለን ነው ሽመልም ቢሆን ሌባን እንቆርጣለን እንገጥማለን። ያገር ሰው ደግሞ ሌባ ታየ ዝም ነው የሚለው ሩሁን ይጠብቃል። ተዛ በኋላስ ሌባው ሂዶ እዛ ወደ ተራቀ በኋላ እስቲ ወንድሜ እስቲ ገሰገባይ ወይ የኛ ሀገር ሰው እኮ ናት ተቀይራ እዛ አብራ ተመካከራ ዝም ብላ ሌቦቹ ተሄዱ በኋላ አራጅ ወይ ገሰገባ እስቲ አንድም ብር እኮ ያለህ አለችኝ። በገባ አንድ ብር የለ። ኧረ ግን ንቅለለ ያሰላኋትን ፈረንካ እኔ ታያ ሰውም አጓቷ አዝኖ ይሰጠኛል ብዬ ነበር አንዳፍታ። አረ ያገር ሰው አዝንም አረ እንኳን ሊያዝንልኝ እንዴት ዝም አለችኝ። አንዲቱ እንደውም ጭራሽ ዝም በል ምን አፌት ትከፍታለህ? እኛ ሴቶቹ ተጆራችን ላይ ወርቅ ስትለኝ ደንገጥ ብዬ ነው የምዝኝ። ተመልካቾቻችን ከአማራ ቲቪ ጋር መልካም ቆይታ ደስ የሚል ቆይታ እያደረጋችሁ እንደሆነ በጣም እርግጠኞች ነን። ኡመር ዘሙዬ እጅግ አድርጎ እያዝናናን ነው። እኛ ሳቃችንን መቆጣጠር አልቻልንም። የእናንተን እኔ እንጃ ወሎ አድባሩ ገራገሩ ቡና ፍልቶ አቦል ጀባ ቃጀባ ልትል ችን የመሰለች ቆንጆ የሀርቡ እንስት እኛን እየጠበቀች ነው። መራቂው ኡመር ያለ አወል ጀባ ቃጀባ ኢማን ጀባ በረካ ጀባ መቀኛችን ገደል ይግባ ቢስሚላህ እኛም እንሁን ባላጀባ ባላበባ አላልሽን ወራሪን አስወራሪን ድግምተኛ መተተኛን የበረጅራ ቆማጭን ኢትዮጵያ ለተነሳ ስትል አታስነሳም ያለን ቢስሚላህ አላህን ሰው ቢስሚላሂር ረህማን ረሂም ኮረና የሚባል ነገር ንቅል አድርጎታ በቃ ተስሩታ ኢትዮጵያ ለአላህን ሳልን እንዲህ ያለ በል አንፈልግም። የኢትዮጵያ ህዝብ ደግሞ እንደው ይግባህ አቦ ውሉ ጠፍቷል። የኢትዮጵያ ህዝብ ውሉ ይገኝ። ዝም ብለህ የገዛ ወገንህን እየጨፈጨፍካታ እንብላበት አባ አታጋጨን አታናጨን። ቢስሚላሂር ረህማን ረሂም አንቺም ደግሞ አልተገደርሽ እንደው አላህ ይገድርሽ። የቃሉ መፍትሄ ይገኝ። ወረዳችንንም አላህ ይስጠን። ቢስሚላሂር ረህማን ረሂም ብዲግ አድርጎ ሲያበቃ ደግሞ እኛ ስንበላ አትበሉም ያለን ገለል አድርጎ ሲያበቃ ቦርከና ወንዙ መጀኒ ብለው አላሁመ ሶሊ እንቀጥላለን። አጀ መርሃባ አንዱ አዲስ አበባ ረፍ ብለናል። የአዲስ አበባ ሰው የወሎን ሰው ዴ ይላል ይሉናል። ግጥም አድርገን ዴ እንላለን። ወላሂ ዴ እንላለን እንጂ መገለጫችንም አይደለ እነሱም ክብለው ታውቀዋል። እኛ ማለ ወላሂ አብደይ ያለን እንኖራለን። ሰይድ ወላሂ ደማከሴ ሽቱ ደማከሴ ያለን እንኖራለን። ይሄ ባህላችን ነው። ይሄ በግድ ይሄ ተውጭ መጣ የየ የኖሚን ከሞሚን ያሚን ይሄን አልሰማውም ወላሂ እንደምን ሀብዶ እያልኩ እንኖራለን። አቦጃላ ተደቃቃ ይያል አረ ደስ የማይለኝ ነው ይሄ ሱሪ ተታየ ጠበበ ነገር ተመጣው ይሄ ተጀራተ ጎን አንተ ማርጋት ነበር አለ በግድ ከተማ ላይ ሆናለሁ ብዬ በግድ ካፍቴሪያ ይረግጡኝና ካፍቴሪያ የሚታዘዛታ በሽርስ ማን ይታዛል ጌጃው መጥቷል እያሉ እንዴ ከዛ ሲኪኒ ለበስ ይህችን ተታች አስጠበብኩልህ ጊዜም ሁሉም ተወንበሩ ብድቀ ሰየኔ ጌታ ልብስ ያስከብራል አብዱ እያልኩኝ ዲንታል ተውታ አንድ ጉዳይ ላነሳብ መርሃባ ምነው ሸዋ ኢንተርቴይንመንት ጋር ነበር ዘሙዬን የሰራው? አዎ ሸዋ ሰው አንተን እንደሰራልህ ነው አድርገህም ሰርቻለሁ። ቢኳስ አረገ ዘንድሮ ምነው ሸዋ ኢንተርቴይንመንት ዘሙዬ በጣም ዩቲዩብ ላይ በጣም በብዙ ሰው ነው ሰብስክራይብ የተደረገው ብዙ ሰው ነው የተመለከተው ወይም ቪው ያደረገው ማለት ነው። ነገር 700 ምናምን ሺህ ህዝብ ነው ላይክ እና ሼር ያደረገው። ምንም ነገር አልሰጠህም ነው ወላሂ ድንብሎ እንግዲህ ወይ ዝክ የኛ ሀገር ሰው ጠርቶ እንኳን ሰርፈትኬት አልሰጠኝ። ሀገራችንን አስጠላህ ብሎ እንኳን ስብሰባ ላይ ጠርቶ ወረቀት እንኳን አልሰጠኝ። ወይ የመኖሪያ ቤት አልሰጠኝ። ይሄው አባቴ ጋር ሚስትን እንላወጥማ መብራት የጠፋ ግን አብራችሁ ምን ያለ አንድ ቤት ነው ያለነው አባቴ ጋር ምን ያለ ወለደህን እንኳን ገብቶት እንኳን ወረቀት ቅርድ እንግዲህ መኖሪያ ቤት እንኳን እንደው ናስቲ እንደው ሀገራችንን አስጠርተሃል ወይ ተዛል ተጠቀም። እኔም የሚያርጉን ነገር የቃሉን ነገር አንጀቴ ላይ አስሬ መንግስትም ትኩረት ሳይሰጠን ከአማራ ቲቪ ጋር ቆይታችን እንደቀጠለ ነው። ኡመር ዘሙዬ አሁንም ከኛ ጋር ይገኛል። በአንድ ወቅት ባህር ዳር ሄድክና ቱቦውን ባህል ነው ማሳየው ብለህ እምቢ ብለህ ሞፈርና ቀንበር ይዘህ መድረክ ላይ ወጣህ አሉ። እስኪ ስለሱ አጫውት። መድረክ ላይ እየወጣሁን ድሬ ያው ተዝባህ ጉሎ በእንትን በባባይ ያረኩና ያን ቀንበርና ሞፈሩ ተሰርቼ እዛው ገባሁ። ሰው ገረመው በጣም አጀበው። ለኪነ ጥበብ ያለንን ፍቅር
አደነቀው ኋላ ላይ እንድሬ ጋር መካሽ ዱላ መካሽ አለን ለፍጅሌ ላይ ሙዚቃው ላይ ኋላ ተማከትንና 3 መክተክ በአራተኛው እንዲያርገክ ዱላ ተጀርባህ ይመታል እሺ እየመከትኩ እንደ ተዋብዱ እያልኩ እየመከትኩ ወደ ህዝቡ ስገባ ህዝቡ ሙሽልቅ ብሎ ወጣ ደነገጠ የእውነት መሰለው እኔም ሳንጃ የመዘዝ ቆሮ አለልህ እንግዲህ አጎጃምዘው ኦሮ አረግበኛ ፍንጆው ቆርጦ ከለው እንኳን አለ ጊዜ እኔም ጅሲሞ መቀወግድ አንተ አልኩና እንደውካ ወደ ህዝቡ ሩጫ ረኩ ጊዜ ግሽልጥ ብሎ ተመድረክ ብቻዬን ቅርት ያ ሙዚቃ ግን አሸነፈ ይባላል አሸነፈ አንደኛ ወጣን ተሸነፈ አንደኛ ወጣችሁ ከክልሉ ማለት ነው በቃ ተባላህ ነው እንግዲህ ኡመሬ በጣም ብዙ ቦታ እንግዲህ ብዙ ቦታ ሰርቻለሁ ግን የሰራሁበትን ያህል ዋጋዬን አልተከፈልኩም አንድም ነገር በሙዚቃ በኪነ ጥበብ የገዛ ገሬ እንኳን ቴንኪው እንኳን ብሎ ወረቀት እንኳን የምስክር ወረቀት አልሰጠኝ ወሎ ላሊበላ ባህል ቡድን ነበር ሁለተኛ ከተቋቋመ በኋላ ማለት ነውና እዛ ያለ ብዙ ስራዎች ሰርታል ምን ያክል ሙዚቃዎች ምን ያክል ክሊፖች ሰርታል ወደ 3-4 ሰርቻለሁኝ እንድሬን ሰርቻለሁ እንድሬ ራሴ ድርሰት ነው ኑሩ ሰላማ ላይ እኔ ነው ዘሙዋም እኔ ነው 3 ቦረና ላይ ሰርቻለሁ 4 ብዙ ሰርቻለሁ ወደ 5-6 ግን ምንም ያገኘው አሁንም እየሰራህ ያለው ነገር አሁን ደግሞ አዲስ ቅድም ስዘፍን የነበረው ግጥሞችን ባህርቡ ዙሪያ አድርጌ የሰራኋቸው ስራዎች አሉ እነዛ ላይ አሁን በፋይናንስ እጥረት ባለፈው ያቆምኩትም አለ ሸብረብ የሚል ሙዚቃ ደግሞ ከግል አውጥተህ የምትሰራው ነገር አይደለም ይሄ የምታየው ሙዚቀኛ ሁላ ስፖንሰር እየጠየቀ ነው ወረዳው ያግዘዋል ስፖንሰር አፈላልጎ ወረዳው ራሱ ያገናኘዋል የሆነ ባለሀብቶች እንትን ብሎ እንደዛ አለ አይደለ ያገናኘዋል የዛኔ ሙዚቃ ተደማጭነት እንኳን ባያገኝ አገርህን አስጠርተህ ቁጭ ትላለህ አንተ ገቢ ባታገኝ እንኳን ስለዚህ ድጋፍ የሚያስፈልገው ነገር ነው አሁንም የሚያግዙ ተሆነ ስራ ጀምራለሁ ይገዙኝ የማያግዙኝ ከሆነም ደግሞ አልቆምም በጨርቄም ቢሆን ለምኜ ስራዬን እሰራለሁ ወጣት ኡመር ዘሙዬ የቃሉ ማህበረሰብና አካባቢውን ባህል በማስተዋወቅ እጅግ ይታወቃል ከዛም አልፎም በደቡብ ወሎ ዞን የሚገኙ የተለያዩ ባህሎችን በማስተዋወቅ በጣም ብዙ ስራዎችን የሰራ ወጣት ልጅ ነው በጣም በብዙ መድረኮችም የምናቀው ልጅ ነው ነገር ግን ቅድም እንዳነሳው በተደጋጋሚም የሚያነሳው ጥያቄ ነው ክሊፖችን ማሰራት ፈልጋለሁ ነገር ግን ስራዎች ተቀምጠዋል ከዛም ባሻገር ደግሞ እንደ ቀልድ አድርጎ አባቴ ጋር አልጋ ልንላወጥ ነው ወረዳው ምን ይላል የሚል ጥያቄም አንስቷል ለዚህ ልጅ ምን መደረግ አለበት የሚለውን ነገር የቃሉ ወረዳ አስተዳዳሪ አቶ መሐመድ የሚሉን ነገር ይኖራል ብዬ ገምታለሁኝ ነው ኦኬ አመሰግናለሁ መሐመድ ሐሰን ነው የሚባለው የቃሉ ወረዳ አስተዳዳሪ ነኝ ድምጽ ልጨምር ኦኬ ችግር የለም መሐመድ ሐሰን እባላለሁኝ የቃሉ ወረዳ ምክትል ዋና አስተዳዳሪ ነኝ ያው እንደሚታወቀው ቃሉ በጣም በርካታ ቱባ ባህል ያለው ወረዳ ነው ኡመሬ ደግሞ ኡመር ዘሙዬ ከዚሁ ከቃሉ የፈለቀ በጣም የቃሉን ባህል ፕሮሞት በማድረግና በማስተዋወቅ በጣም አይነተኛ ሚና የተጫወተ ወጣት እንደሆነ ይታወቃል ግን ያው እንደሚታወቀው ኪነ ጥበብ በጣም በርካታ ጥቅሞች አሉት ሰዎች ልማትን ለማስተዋወቅ ቅድም እንዳለው ስራዎችንም ለማስተዋወቅ ይሁን በኪነ ጥበብ የታጀበ ከሆነ በጣም ኢንተርቴን ያደርጋል ያዝናናል በዛም ብዙ ተመልካች ይኖረዋል ስለዚህ ሰዎች ለኪነ ጥበብ የሚሰጡት ነገር በጣም ከፍ ያለም ከመሆኑ ጋር ተያይዞ ለሰላምም ለልማትም በጣም በርካታ ጥቅም እንዳለው ይታወቃልና እኛም እንግዲህ በአጋጣሚ ሆኖ ኡመር ዘሙዬ የዚህ ሀርቡ ከተማ ተወላጅ በመሆኑ እጅግ ኩራት ይሰማናል እንደተባለው በሰራው ልክ እውቅናም አላገኘም በሰራው ልክም ትሪት አልተደረገም ወይም ደግሞ በስራው ልክ መንግስትም ሆነ ህዝቡ የሚገባውን እውቅና ሰጥቷል ብዬ አላምንም አክቹአሊ እና አጠቃላይ እሱ የቃሉን ባህል ብቻ አይደለም እያስተዋወቀ ያለው አጠቃላይ የደቡብ ወሎን ባህልም በዛ ረገድ በጣም አይከን ነው እያስተዋወቀ ነውና ቅድም እንዳለው በስራው ልክም ተገቢ ነገር እያገኘም ስላልሆነ ወደፊት እንግዲህ ይሄን አጋጣሚ ተጠቅመን ማህበረሰባችንንም አስተባብረን እንደ መንግስትም የሚቻለውን ነገር አድርገን ይሄንን የቃሉ ቱባ ባህል አስተዋቂ የሆነውን ልጅ እንግዲህ የሚገባውን ክብርና ድጋፍ እናደርጋለን የሚል ሀሳብ ለመስጠት ፈልጋለሁ
ስንለያይ በውዝዋዜ ይሆናል። የቃሉ ባህል ቡድን ከጀርባችን ሆኖ ያጀበንን እጅግ አድርገን እናመሰግናለን። የቃሉ ወረዳንም እጅግ አድርገን እናመሰግናለን። ለነበረን ቆይታ በጣም ደስ ብሎናል። እናንተም አብራችሁን እኛ ጋር ስለነበራችሁ እናመሰግናለን። ቀጥታ እስኪ ጆብዬ በሚለው ሙዚቃ ትንሽ እዚች ጋር ወገባችንን እንፈታተሽው። መሪ መርሃባ ሀያ እንግዲህ ጆብዬ አጆባ ጆብ አበነዋሚኒ ጆብ 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 ናንቸከቸኪኒ መነጀላንጅራ ሸብሪ ወጅኒ ዋሆዬን እንደው ተደመዋ አሳዋ እንደምነው ከማሰረ እንዴት ነው ዋሆዬን እኔ በዚህ ውሪ ንክም 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 ንክም